ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። ታዲያ ውድ አድማጮቻችን በዛሬው ፕሮግራማችን የአርሰናልን ስብስብ ስኳዱን እናያለን። ማን ይለቃል፣ ማን ይቆያል፣ የክረምት የዝውውር መስኮት፣ እነዚህንና ተጨማሪ መረጃዎች አሉ። በተለይ ደግሞ ስካሊን የሚመለከት መረጃ አሉ። ውድ አድማጮቻችን ስካሊ በማንቸስተር ዩናይትድን በኤጀንቶቹ በኩል እንዳነጋገረ ወጥቷል። ለመድፈኞቹ ጥሩ ዜና አይደለም። ምክንያቱም ከዚህ በፊት ኤደን ሄቨንን ቺዶቢ ማርቲንን የወሰደው የዩናይትድ የታዳጊዎች ቡድን በተለይ ኤደን ሄቨን በአስገራሚ ምርጥ ብቃቱ ላይ ይገኛልና አሁን ውሳኔዎች የሚያስፈልጉበት ወቅት ማንቸስተር ዩናይትድም ደርሷል ማለት ይቻላል። ታዲያ ስካሊን የአማካይ መስመርና የግራ መስመርም ተከላካይ ለማድረግ ከአርሰናል ለመውሰድ ይፈልጋሉ። አርሰናል እንደ ባለፉት ዓመታቶች አይደለም። አሁን ወሳኙ ምዕራፍ ላይ ስለሚገኝ ለተጫዋቾች አንድሬ በርታ የሚያቀርቡት ዋጋ ይኖራል። ያንን ዋጋ የሚከፍል ከውስን የማይነኩ ተጫዋቾችና በቅርቡ ኮንትራታቸውን ካራዘሙ ተጫዋቾች ውጭ ያሉት ቡድኑን የሚለቁ እንደሚሆን የሚጠበቅ ነው የሚሆነው። ታዲያ በባለፈው ክረምት እንደታየው በክረምት የዝውውር መስኮት ከፍተኛ የሆነ ዝውውር ከአርሰናል አይጠበቅም። ነገር ግን ወደ 3 ቦታዎችን የሚያድሱ ይሆናል። በእነዛ ቦታዎች ምትክ ደግሞ ስብስቡን የሚለቁ ተጫዋቾችም የሚጠበቅ ነው የሚሆነው። ክረምቱ የዝውውር መስኮት ሲመጣ ለአርሰናል እስካሁን ድረስ በሁሉም ውድድሮች ተፎካክረዋል። በተለይ የካራባኦ ካፕ ሽንፈታቸው የሚታወስ ነው። ከግብ ጠባቂ እንጀምሩ ደርማቻችን ዴቪድ ራያ በጣም አስደናቂ ብቃቱን ይገኛል። ለራያ 2028 ድረስ ነው የሚያቆይ ኮንትራት ያለው። 1 ዓመት አርሰናሎች አሁንም ደሞዙን አሻሽሎለታል። የተሻለ ግን ኮንትራቱን ለማሻሻል ሁሉ ፍላጎት አላቸው። እንግዲህ ድርድሮች አንዱ የሚጠበቅ ነው የሚሆነው። ራያ ይህ የውድድር ዓመት ከተጠናቀቀ በኋላ ለሚቀጥለው የውድድር ዓመት። ሌላኛው ኬፓን የሚመለከት ነው። መድፈኞቹ ጥሩ ዋጋ ከቀረበላቸው በተለይ ከኮሞ ጥሩ ዋጋ ይቀርብልናል ብለው ይጠብቃሉ። ስለዚህ የሚቀርብ ከሆነ ኬፓን በመልቀቅ ሌላ ታዳጊ ግብ ጠባቂ ራያን የሚፎካከር ያለበለዚያ ደግሞ ቶም ሴትፎርድን ወደ ሁለተኛ ግብ ጠባቂነት የማሳደግ ፍላጎት ይኖራቸዋል። እንግዲህ ወደ ተከላካይ መስመሩ እንሂድ። የአርሰናል ትልቁ በዝውውር ኢላማ ውስጥ የሚገኘው የቀይ መስመር ተከላካይ የመሃል አማካኝና አጥቂ መስመሩ ማጠናከር እንደሆነ ይታወቃል። ታዲያ ከቀይ መስመር ተከላካዮች ቤን ዋይት አንዱ ቡድኑን ይለቃል ተብሎ ከሚጠበቁ ተጫዋቾች ውስጥ አንዱ ይሆናል። ታዲያ ቤን ዋይት ስብስቡን ኮንትራቱን 2028 የሚጠናቀቅ መሆኑን ተከትሎ ኮንትራቱ ላይ አርሰናሎች መደራደር የሚያስችላቸው ነው የሚሆነው። ኤቨርተን የተጫዋቹ ፈላጊ ነው። አርሰናል ከ30 ሚሊዮን ፓውንድ በላይ ከዚህ ተጫዋች የሚፈልግ ይሆናል። ታዲያ ቤን ዋይት የሚለቅ ከሆነ አርሰናል የተጫዋቾች ዝርዝርን በቀይ መስመር በኩል ይዟል። እንደ ቲሞ ሊቨርሜንቶ አይነት የጉዳት ችግር አለበት እንጂ ጥሩ ተመላላሽ መሆን የሚችል ነው። ሌላኛው አሌክስ ሂሜኔዝ፣ ካዮዲ፣ ፓሌስትሬን እነዚህ ተጫዋቾችን በዝርዝሩ ላይ አስቀምጧል። ቤን ዋይት ስብስቡን የመልቀቅ ዕድሉ ሰፊ ነው። ቲምበር ቦታውን አስከብሯል። ስለዚህ እንደ ቲሞ ሊቨርሜንቶ አይነት ተጫዋቾችን የሚያገኝ ከሆነ አርሰናል በተለይ በዚህ ቦታ ላይ የሚያስበው መድፈኞቹ በትራንዚሽናል ፉልባክ ነው የሚፈልጉት። ያ ማለት አርሰናል በመልሶ ማጥቃት በሚሄድበት ጊዜ የተሻለ ተመራጭ ተጫዋችን ይፈልጋሉ። ወይም ደግሞ በሌላ አባባል እንደ ሐኪም አይነት ተጫዋች ነው የሚፈልጉ። ሐኪሚን በዝውውር መስኮት ማግኘት ቢያስቸግርም በመልሶ ማጥቃት ቡድኑን በቀጥተኛ ማጥቃት ቪክቶር ዮኬሬስ ኳሶችን መመገብ የሚችል የቀይ መስመር ተጫዋችን ይፈልጋሉ በዝውውር መስኮት ላይ። ታዲያ እዚህ ቦታ ላይ ከቲምበር ጋር የሚፎካከር ተጫዋች ይሆናል። ያንን በሚገባ ማገዝ የሚችል ነው። እንግዲህ አርሰናሎች ከቲሞ ሊቨርሜንቶ፣ አሌክሲ ሂሜኔዝ አይነት ተጫዋቾችን እንዲሁ ፓለስትሪ ያለበለዚያ ደግሞ በተለይ በሌሎች ቡድኖችም በተለይ አንዱ ሊሆን የሚችለው እንግዲህ ቫንደርሰን ነው። የሞናኮ የቀይ መስመር ተመላላሽ አንዱ ተመራጭ ተጫዋች ነው ማለት የሚቻል ነው የሚሆነው። ሌላኛው እንግዲህ በዝውውር መስኮቱ ላይ ስናነሳ መነሳት የሚጠበቅባቸው ነጥቦች አንዱ ተከላካይ መስመሩ እንዳለ ሆኖ በተከላካይ መስመሩ ላይ የገብርኤል፣ የሳሊባ፣ የሞስኬራ እነዚህ ተጫዋቾች በቅርቡ ኮንትራታቸውን የፈረሙ በቅርቡ ለአርሰናልም ፊርማቸውን ያስቀመጡ ናቸው። ሂንካፔ እዚህ ቦታ ላይ አርሰናሎች ምንም አይነት ጥርጥር የሌላቸው ናቸው። እንግዲህ ካላፊዮሪ ነው እንግዲህ መድፈኞቹ ዋጋ ሊቀርብላቸው የሚችል ከሆነ በካላፊዮሪ ላይ ላያመነቱ ይችላሉ። ክለቡን ሊለቅ የሚችልበት እድል ሊኖር ይችላል። ያ ግን ምንድነው ትክክለኛ ዋጋ ከቀረበ ነው። አርሰናሎች በሱን በሌላ ተጫዋች የመተካት ፍላጎት ሊኖራቸው ይችላል። ስካሊን በሚመለከት አርሰናሎች የማይነካ ተጫዋች አድርገው ያዩታል። በተለይ ኮንትራቱን ካደሰ በኋላ ወደ ሌላ ቡድን በውሰት በተለይ በአማካይ ቦታ እንዲጫወት ይፈልጋሉ። ያለበለዚያ ደግሞ በአማካይ መስመሩ ላይ 6ቱንም 8 ቁጥርም እንዲጫወት እድሎችን የውድድር ዓመቱ እንዴት ያጠናቀቃል የሚለው ትልቁ ወሳኙ ምዕራፍ ሊሆን ይችላል በስካሊ ጉዳይ። ሌላኛው መድፈኞቹ የሚያዩት የአማካይ መስመሩ ነው። አድማጮቻችን አማካይ መስመሩ በሚመለከት ቦያዲ ቶናሊን እንደሚፈልጉ ይታወቃል። ነገር ግን ቦያዲ ቶናሊ ያጫወት ስታይላቸው ከዲክላን ራይስ ጋር ተመሳሳይ ነው። አርሰናል ትክክለኛ የሚያስፈልገው በዙብሜንዲ ቦታ 6 ቁጥሩን ቦታ የሚሸፍን ተጫዋች ይፈልጋሉ። እዚህ ቦታ ላይ እንግዲህ አንዱ ሊሰሩት የሚችሉት ተመራጭ ተጫዋች አንዱ ስካሊ ነው። በውድድር ዓመቱ መጨረሻ ድረስ ልናየው የምንችለው ነገር ግን አንደኛ ሊሆን የሚችለው ስብስቡን ይለቃል ተብሎ የሚጠበቀው በውድድር ዓመቱ ጥሩ የመጫወቻ ጊዜን ያላገኘው ክርስቲያን ኖርጋርድን
በተለይ የመተካት ፍላጎት አላቸው። ኖርጋርድን የሚተካ ደግሞ አንዱ እንግዲህ የሚታሰፈው ሊዮን ጎሬትስካ ነው፣ ከዚህ በፊት እንዳወራ ነው። ነገር ግን ኖርጋርድን በጥሩ ዋጋ መድፈኞቹ ስብስቡ ሊለቅ የሚችልበት እድል ይኖራል። ታዲያ አርሰናል እንግዲህ ቶናሊን የመጀመሪያ ምርጫቸው ነው። አንድሬ በርታ ንግግሮችን ጀምረዋል። ጣሊያናዊ ስለሆነ ወደ አርሰናል ማምጣት ይፈልጋል። ኤጀንቶቹ ጋር በጥር በሚገባ አውርተዋል። ስለዚህ የሆነ ያክል የዝውውሩ እንደሄደ ማሰብ የሚያስቻል ነው የሚሆነው። ታዲያ ይህንን ተጫዋች የሚያገኙ ከሆነ ቶናሊ አንደኛ ዲክላን ራይስን ረፍት የሚሰጥ ይሆናል። ራይስ በውድድር ዓመቱ በጣም ብዙ ጨዋታዎችን ስላደረገ የሚቀጥለው ዓመት ራይስ ብዙ ጨዋታዎች ላይ ረፍት ማግኘት የሚችልበት ዝውውር መሆን ይጠበቅበታል ብዬ አስባለሁ። ስለዚህ ከቶናሊ ጋር የሚተጋገዙ ይሆናል። ዙቢሜንዲንም ማሳረፍ የሚችል ነው። ቶናሊና ዲክላን ራይስ መሰለፍ የሚችሉ ናቸው። በፈጣን ሁኔታ የአርሰናል የአማካይ መስመር ማይቀመስ ሊያደርግ የሚችል ነው የሚሆነው። በቶናሊ በተለይ ወደፊት የሚሄድ ጎሎችን የማስቆጠር የዲክላን ራይስ አይነት ፐርፎርማንስ አለው። ዙቢሜንዲን የሚያግዝ ግን አርሰናል እዚህ አማካይ ላይ ቅርጹ ላይ ማገዝ የሚችለው እንግዲህ ጎሬትስካ የሚመጣ ከሆነ ጎሬትስካ በተለይ በ6 ቁጥር ሚና ላይ በጣም ጥሩ ፐርፎርማንስ ያለው ተጫዋች ነው። ስለዚህ ስብስቡን በዚህ መልኩ ማገዝ የሚቻል ነው። ሚካኤል ሞሬኖ መረሳት የለበትም። ሜሮኖ ወዳቂ መስመሩንም ማገዝ የሚችል ይሆናል ተብሎ ይጠበቃል። ስለዚህ አማካይ መስመሩ በኖርጋርድ መሰናበት በክረምቱ የዝውውር መስኮት የሚጠበቅ ይሆናል። ትክክለኛውና በአርሰናል ሁኔታዎች ውስጥ አስፈላጊ ሊሆን የሚችለው አጥቂው ነው። ባለፉት ዓመታቶች አርሰናሎች በተከላካይ መስመር፣ በአማካይ መስመር በመልመላ ረገድ እንግዲህ ዲክላን ራይስ፣ ዙቢሜንዲ እያልን መጥቀስ እንችላቸው የቲምበር የካላፊዮሪ የሂንካፔ መልመላቸው ምርጥ ነበር። የአጥቂ መስመር መልመላቸው ግን በጣም ደካማ እንደነበር የምታውቁት ነው። ደካማ መልመላ የታየበት እንዴት ነበር ብለን ወደኋላ መለስ ብለን በምናይበት ጊዜ 2-3 ነጥቦችን ማንሳት የሚጠበቅብን ይመስለኛል። ይህ የማጥቃት መስመር ምን ችግሮች ነበሩበት ሲባል የገብርኤል ሄሱስ ጉዳት ማጋጠሙን ተከትሎ የተጠበቀውን ያክል አለመሆን፣ የሊያንድሮ ትሮሳርድ ከወጣበት ዋጋ አንጻር ጥሩ ቢሆንም አሁንም ትሮሳርድ እና ገብርኤል ማርቲኔሊ አርሰናል ቤት የ1 ዓመት ኮንትራት ነው የሚቀራቸው። ስለዚህ አርሰናሎች እዚህ ላይ ውሳኔ መወሰን የሚችሉ ነው የሚሆኑት። ሜቢ በማርቲኔሊ ጉዳይ 1 ዓመት ተጨማሪ አርሰናሎች የማራዘም መብት አላቸው። እኔ አሁን ገብርኤል ማርቲኔሊ የቡካዮን ሳካን ያክል በአርሰናል ቤት የተለየ ቦታ ስላለው ተጫዋች ሌላ ማሊያ አድርጎ ማየት በጣም የሚያስቸግር ይሆናል ብዬ አስባለሁ። ማርቲኔሊ ለመገመት አስቸጋሪ ነው። ባለፉት ዓመታቶች በጥሩ ፐርፎርማንስ ያሳየበት 22-23 ሲዝን አለ። ቀጣይ ዓመት የተቸገረበት ነበር። አምና በተለይ ደግሞ በጣም የተቸገረበት እንደነበር የሚታወስ ነው። ዘንድሮ ግን ቋሚ ቦታውን በትሮሳርድ ተነጥቋል። ከቤንች እየተነሳ ነው ተጽዕኖችን እየፈጠረ የሚገኘው። በአውሮፓ ቻምፒዮንስ ሊግ ላይ ጥሩ ብቃቱን እያሳየ ይገኛል። ታዲያ የውድድር ዓመቱን እንዴት ይጨርሳል የሚለው በጣም ወሳኝ ነው የሚሆነው። አርሰናሎች ትሮሳርድን ግን የመልቀቅ እድላቸው ሰፊ ሊሆን የሚችልበት ሁኔታ ያለ ይመስለኛል። ስለዚህ ትሮሳርድን የሚለቁ ከሆነ እንደ አንቶኒ ጎርደን፣ ጁሊያን አልቫሬዝ አይነት ተጫዋቾችን እንደ ዲዮሜንዲን አይነት ተጫዋቾችን በመስመር የሚፈልጉ ይሆናል። ስለዚህ ሊያንድሮ ትሮሳርድና ከገብርኤል ማርቲኔሊ አንዳቸው የመልቀቅ እድል ሊኖር ይችላል። አርሰናሎች ትክክለኛ ገንዘብ ካገኙ ሁለቱንም ሊለቁ ይችላሉ። አንድሬ በርታ የማይነካ ተጫዋች የሚባል የለውም። ተጫዋቾቹን ቶሎ ማሰናበትና ትክክለኛ ዋጋ ከቀረበ አርሰናል የተሻለ ገንዘቦችን የሚያገኝበትና የተሻለ ተጫዋቾቹን ቦታዎችን መልቀቅ የሚችልበት ሁለቱ ተጫዋቾች የሚለቁ ከሆነ እዚህ ቦታ ላይ አርሰናል ከሁለቱ ተጫዋቾች ከማርቲኔሊ 50 ከትሮሳርድ እስከ 30 ሚሊዮን ፓውንድ 80 ሚሊዮን ፓውንድ ገደማ የሚያገኙ ከሆነ አንቶኒ ጎርደንን ማስፈረም የሚችሉ ይሆናል። ያ ማለት አርሰናል እዛ ቦታ ላይ አንቶኒ ጎርደንን የሚያግዝ ተጫዋች ይፈልጋል። ማድዌኬን በሁለቱ መስመሮች መጠቀም የሚቻል ይሆናል። ወይም ደግሞ ጁሊያን አልቫሬዝን የሚያስፈርሙ ከሆነ የተለየ በመስመር የሚጫወት ያ ማለት አርሰናሎች በተለይ ስፔሶችን እንደዚህ ተጫዋቾች ብዛት ባለበት በተለይ በማጥቃት መስመሩ ላይ 2-3 ተጫዋቾችን የሚሸጡ ከሆነ ትክክለኛው ሰዓት ላይ ተንወነሪና ለማክስ ዳውንማን እድገት የሚያግዙ ቦታዎችን ማስከፈት ይጠበቅባቸዋል። አንዱ የሚጠበቅ ነው የሚሆነው። ሌላኛው እንግዲህ እዚህ ቦታ ላይ ትክክለኛ ተጫዋች ሆኖ ሊመጣ የሚችለው ማድዌኬ ሊሆን ይችላል። ማድዌኬን በዚህኛው ቦታ ላይ በአርሰናል በሚቀጥሉት ዓመታቶች ልናየው የምንችል ይሆናል ብዬ አስባለሁ። ኑዋነሪና ማክስ ዳውንማን ወደ ዋናው ቡድን ማደጋቸውን ተከትለው እዚህ ቦታ ላይ መፎካከር የሚችሉበት ይሆናል። ዋነኛው ተጫዋች ግን እንደ ጁሊያን አልቫሬዝ አይነት ተጫዋችን በቦታው ላይ የተሻለ ፐርፎርማንስ ሊያሳይ ይችላል ተብሎም የሚጠበቅ ይሆናል። እንግዲህ በቀጥተኛ ጨዋታ በተለይ እንደ ገብርኤል ማርቲኔሊ አይነት በመልሶ ማጥቃት ተመራጭ ተጫዋች ስለሆነ ከጁሊያን አልቫሬዝ ከአንቶኒ ጎርደን ጎሎችን ብታገኝም የማርቲኔሊን አይነት ጨዋታዎችን የመቀየር ቅርጽ ያለው ተጫዋችን ደግሞ ልታጣ የምችልበት እድል ሰፊ ሊሆን ይችላል። ደርማቻችን ሌላኛው እንግዲህ አጥቂ መስመሩ ነው። እንዲሁም የ6 ቁጥር ቦታውና የቀኝ መስመር እንኳን አርሰናል የሚያስፈርም ፍላጎት ያለው አይመስለኝም። 3 ተጫዋቾች አሉ። ዳውማን፣ ማድዌኬ እና ቡካዮ ሳካ ቦታውን በሚገባ መሸፈን የሚችሉ ነው። 10 ቁጥር ቦታው ላይ ኦዴጋርድ፣ ኤዜ እና እንዲሁም ደግሞ ታንዋነር ይኖራል። ስለዚህ እዚህ ቦታዎች ላይ የተሻሉ ፐርፎርም የሚያሳዩ ተጫዋቾችን እድሎችን መስጠት ያስፈልጋል። ታንዋነሪ በእንግሊዝ ፕሪሚየር ሊግ ላይ በተለይ በውሰት የሚሄድበት ቡድን ካለ አርሰናል በውሰት ኔክስት ይርም ሊለቀው ይችላል። ዳውማን በቀጥታ ቦታውን ሊፎካከር በማድረግ ስለዚህ ታንዋነሪ የኦዴጋርድ የሚቀጥሉት ዓመታቶች ተተኪ ሊሆን ይችላል። ነገር ግን ኦዴጋርድ እና ታንዋነሪም አንድ ቦታ ላይ ሲጫወቱ ልናያቸው የምንችልበት እድል ይኖራል። ምክንያቱም ኦዴጋርድ ዙቢሜንዲን የሚያግዝ አይነት ከኋላ ኳሶችን በመመስረት ኦዴጋርድ የ10 ቁጥር ሚናው ይልቅ አሁን የ8 ቁጥር ሚናው ተወዳጅ እየሆነለት ስለመጣ ወደዛ ቦታዎችን የሚሸፍንበት እድል ሊኖር ይችላል። ያ ማለት ደግሞ
እንግዲህ የአማካይ መስመሩ በቁጥር በዛ ሊል ይችላል። ሚካኤል ሞሪኖ ስብስቡን የመልቀቅ ግዴታ ውስጥ ሊወድቅ ይችላል። ስለዚህ አርሰናሎች በዝውውር መስኮቱ አንዱ የሚያደርጉት ውሳኔዎች የሚጠበቅ ነው የሚሆነው። ኦዴጋርድም ቡድኑን ይለቃል የሚሉ መረጃዎች አሉ። ነገር ግን እንግዲህ ለኦዴጋርድም አንዱ ባየር ሙኒክ ነው ሊሆን የሚችለው 70-80 ሚሊዮን ፓውንድ ሊያመጣ ይችላል። ያ ትንሽ ለአርሰናል እምቢ ለማለት የሚቸገረው አይነት ጥያቄ ይሆናል። ያ ማለት በኦዴጋርድ ቦታ ላይ አርሰናሎች በተለይ እንደ ኗነሪ እና ማክስ ዳውንማን ማውጣታቸውን ተከትለው እነዚህ ተጫዋቾች እድል በመስጠት ኦዴጋርድን ሊለቁ የሚችሉበት እድል እንዳለ ግን መረሳት የለበትም። የኦዴጋርድ ልምድ፣ የአምበልነት ሁኔታ በጣም መነሳት የሚጠበቅባቸው ናቸው። ኤብሪቼዜ ዋናው ተመራጭ ሊሆን ይችላል። ከኦዴጋርድ በተሻለ 10 ቁጥር ሚናውን በዘንድሮ ውድድር ዓመት እያሳየ ይገኛል። ኦዴጋርድ ጉዳት እንዳስቸገረው መረሳት የለበትም። ሃቨርትዝ እና እንዲሁም ደግሞ ቪክቶር ዮኬሬስ ነው። ዮኬሬስ በአጥቂነቱ የሚቀጥል ይሆናል። ጥያቄ ከቀረበ ግን አርሰናል አሁንም ዮኬሬስንም ሃቨርትዝንም አዳምጦ ውሳኔዎችን መወሰን የሚጠበቅበት ይሆናል። የውድድር ዓመቱ እስከ መጨረሻ ድረስ በምን አይነት ሁኔታ ይጨርሳል የሚለው ለሁለቱም ተጫዋቾች ወሳኝ ጊዜ ይመስለኛል። አርሰናል በዋንጫዎች የሚያጠናቅቅ ከሆነ የዮኬሬስን እንዲሁም ደግሞ ሃቨርትዝን መልቀቅ ላይ ይጠበቅበት ይችላል። በቀላሉ ሁኔታ ነገሮችን ማሻሻል የሚችሉበት ይሆናል። ያ እንግዲህ በሚቀጥሉት ጊዜያቶች አንዱ የሚጠበቅ ምዕራፍ ይሆናል ብዬ አስባለሁ። አድማጮቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።